ነው እያልሽ ነው? መጃጃል ነው እንጂ መጃጃል። አይ ለእነሱ እንኳን ወደ ኋላ መመለሱ ይሻላቸዋል። አንቺ ነሽ ያሰረግሽኝ ሰው አንቺ ነሽ እርግጠኛ ነኝ። እንዴ ለምን አልደነግጥም? እንደዚህ ጎትታ ወደዚህ ዘይን ስትመጣ አሁን ምን ይሉታል? ወደ ኋላ መሄድ። አፍሽን ዝጊ። እሺ ይሄው ቆይራ ይሄው እኔ ጋር ምንም የለም። ቆይ አንቺ ልጅ ግን ምንም አሰሚም ማለት ነው? እኔ ምን ብዬሽ ነበር? እዛ ቤት እንዳላይሽ አሁኑኑ ውጪ ብዬሽ አልነበረም? ብዬሻል። ካሌብ ትንሽ ጊዜ እኮ ነው መኖሪያዬን እስከማስተካከል ብቻ። ይኸውልሽ እኔ ይሄንን የምረዳው እንደ ንቀት ነው። እሺ ስለ ናቅቼ ነው አንቺ እስካሁን እዛ ቤት ድረስ ያለሽ። ትሰሚኛለሽ? ከዚህ በኋላ ትንሽ ሰዓታት ነው የምሰጥሽ፣ ቀን አይደለም ሰዓታት። ከዛ ቤት ባትወጪ ሲት አድርጊ ነው። እሺ ሲት ሄዷል። ተከተሉት። እኔ ጨርሻለሁ። አንቺስ? እኔም ትንሽ ነው የቀረኝ፣ ሊጠናቀቅ ነው። ደግሞ በጣም ደስ ብሎኛል። እሺ በቃ ቤት እንገናኝ። እሺ ቻው። እሺ ትዬ ይበዛ ልትንቅናቸው አይ ቅዱሴ፣ እንዴት ነሽ መስኪ? እንዴት ዋልክ? ደህና ነኝ። ሄለን የለችም እንዴ? ስራ ቦታ ናት፣ አልመጣችም። አይ ከስራማ ወጥታለች። አብረን ነበር ምሳ የበላነው። ባሌ ብቻውን ነው ብላ እኮ ወደ ቤት እንደመጣች ነው የማውቀው። እርግጠኛ ነሽ? እንዴ አዎ እርግጠኛ ነኝ። ምሳ እኮ አብረን ነው የበላነው። ግን ልትሄድ ትችላለች። ተመልሳ ስራ ገብታ ነው ሊሆን የሚችለው። ላይሆንም ይችላል። ምን ማለት ነው? እንግዲህ ሴቶች የሚሄዱበትን ቦታ የሚያሹበት አንድ ምክንያት ብቻ ነው ያላቸው። ምንድን ነው ምክንያቱ? ያው የማይነገር ቦታ ሲሄዱ ብቻ ነው።
አልገባኝም። ቆይ የት ነው የማይነገር ቦታ? አንተ የማይነገር ቦታ ሄዳ አታውቅም እንዴ? መስኪ እያወራሽ ያለሽው ነገር ምንም ሊገባኝ አልቻለም። ቆይ የት ነው የማይነገርበት ቦታ? በቃ አላወቅኩም። ተው፣ ሌላ ቀን ይወስዳለሁ። ዛሬ በጣም አድካሚ ቀን ነው። በጣም ነው የሚሞቀው። እንዴ ምን ነው አታናግረኝም እንዴ? ዘጋኝ እኮ። እያናገርኩሽ እኮ ነው። ኦ ታዲያ ለምን ትቆጣኛለህ? አይ አልተቆጣሁም፣ ትንሽ ደክሞኝ ነው። ቤት አይደል እንዴ ያልኩ? ለምን ደከመ? ቁጭ ብሎ መዋል ራሱ እኮ ያደክማል። ግን ቅዱሴ እንግዳ እንደዚህ ነው እንዴ የምትንከባከበው? ይቅርታ መስኪ፣ ደክሞኛል፣ ማረፍ ፈልጋለሁ። መስኪ እንዴት ነሽ? ቅዱሴስ? ቆይ ከኔ ጋር ምሳ ሰዓት ላይ የተለያየሽው ቅዱሴ ብቻ ነው ብለሽ ነበር ወደ ቤት ሊሄዳልሽ። እስካሁን ወደ ቤት አልገባሽም። የት ነበርሽ? ጓደኛዬ ጋር ነበርኩ። ለእኔ ግን ጓደኛዬ ጋር አላልሽኝም ነበር። ባሌ ብቻውን ነው ልባ ነበር ያልሽ። እየተቆጣጠርሽ ነው እንዴ? ቆይ ለምን መዋሸቱ አስፈለገ? ሄለን ምን እየደበቅሽ ነው? ነገር ይመጡ ስለ እኔ ምንም የሚመለከትሽ ነገር የለም። እሺ እንደምን ይመለከተኛል እንጂ እህትሽ እኮ ነኝ። ቆይ ግን ከቅዱስ ከኔ ምን እየደበቅሽ ነው? ማለት ለምን ደነገጥሽ? እንዴ ለምን አልደነገጥም? እንደዚህ ጎትታ ወደዚህ ዘይን ስትመጣ የደነገጥሽባትማ ሌላ ምክንያት አለሽ። ምን ምክንያት ይኖረኛል? መደንገጤ ምን ይገርማል? እገልሻለሁ እያልክ እያስፈራራከኝ አልነበር እንዴ? አይ አያስገርምም። አሁን ስጭ። ምን ልስጥ? ብልጥ ለመሆን አትሞክሪ ሳምሪ። ስልኬን አምጪው። የምን ስልክ ነው የምታወራው? ያንተ ስልክ እኔ ጋር ምን ይሰራል? አንቺ ነሽ ያሰረቅሽኝ ሳምሪ፣ አንቺ ነሽ። እርግጠኛ ነኝ። ይኸውልሽ አንቺ ባትሆኝማ ኖሮ ማለት ነው ከቅድም ጀምሮ እስካሁን ድረስ እዚህ አካባቢ አላገኘሽም ነበር። ካሌብ ተረጋጋ። ቆይ ምንድን ነው የምታወራው? አምጪ ሳምሪ፣ እመኚኝ፣ እገልሻለሁ። አምጪው። ይኸው ከፈለክ መፈተሽ ትችላለህ። ያንተ ስልክ እኔ ጋር ምን ይሰራል? እሺ በጣም እየተሳፈጥሽ ነው። በህይወት መቆየት የምትፈልጊ ከሆነ ስልኬን አምጪ። ቆይ ምን አስበህ ነው? እኔ አንተን ስልክ አልወሰድኩም። ይኸው ከፈለክ እኮ ቦርሳዬን ፈትሽ አልኩክ። ስታስቢኝ ጅል እመስልሻለሁ? ያንቺ ቦርሳ ውስጥ ገብቼ የምፈልገው እንዴ? ካሌብ እኔ ቆይ አንተ ስልክ ምን ይሰራልኛል?
ምን እንደሚሰራልሽማ እኔ እኮ አልነግርሽም። ስልክሽ ቦርሳሽ ውስጥ አይደለም ያለው። ለዛ እኮ ነው ቦርሳ ውስጥ እንድፈትሽ የሰጠው። የለም እኮ ያልኩ ነው ካሌብ። ይኸውልሽ ስልክሽ ያለው ጡትሽ ውስጥ ነው። ይኸውልሽ ራስሽ የማታወጪው ከሆነ እኔ ራሱ ገብቼ አወጣዋለሁ። ልቀቀኝ ካሌብ። እሺ 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 እሺ። እንዴ ማለት ምን ለማለት ፈልገሽ ነው? እንዴት ነሽ? አለው ልጥዬ ጠፋው ቅዱሴ። የት ዋልሽ ዛሬ? ምን በቃ አንዷ ጓደኛዬ እኮ ደውላልኝ ድንገት ወደ እሷ ሂጄ ነው። ግን ቶሎ እመለሳለሁ ብለሽኝ ነበር። በጣም ይቅርታ። ምን ላድርግ ድንገት ስለሆነብኝ ነው። እሺ ይሆናልሽ። እንዴት እንደምክሳ አታውቅም። እንዴት ትክሽኛለሽ? እንዴ የምትፈልገው ነገር አድርጌ ነው። አስከፍቼ የለ ፈልገው ነገር አደርግልሃለሁ። ማን ነው? እኔ በር ልክፈት መሰለኝ። እኔ ከፍተዋለሁ። የምን ቦርሳ ነው ያዘችው? ካሌብ ያንተ ስልክ ቆይ እኔ ጋር ምን ይሰራል? እውነት የለም እኔ ጋር። አፍሽን ዝጊ፣ አፍሽን ዝጊ። እሺ እሺ። ይኸው ይኸው ቆይ ራስ ይኸው 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 እኔ ጋር ምንም የለም። ከፊቴ ጥፊ 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 ከፊቴ። ነይ ነይ ነይ። ቆይ አንድ ቦታ ቀርቶኝ። እንዴት ቤት ድረስ መጣ? ሳምሪ የት አለች? አንቺ ስልኩ ሳምሪ ትመጣለች። እርግጠኛ ነህ ግን ደህና ናት? ደህና መሰለች። በቃቸው እኔ ልሂድ። አንድ ቦታ ይቀረኛል። ትሰምኛለሽ? ፀጉርሽ እንደዚህ ያጎፈረው ለምንድን ነው? ዞር በይ ከዚህ በቃ። ካሌብ ወይኔ ካሌብ፣ የማንም መጫወቻ አልሆን። አሳይሻለሁ፣ ካንቺ አያልፍ። አቤት እትዬ። ደህና ነሽ ሳምሪ? ቆየት ነሽ። ለምንድን ነው ልጁን የላክሽው?
በአጋጣሚ እኔና ልጁን ካሌብ አየንና ካሌብ ወደ እኔ እንደሚመጣ ስለማቅ ከዛ ልጁን ላኩት። እሺ አሁን የት ነሽ? ምንም አላደረገሽም አይደል? ምንም አላደረገኝም እትዬ፣ አንቺ አታስቢ፣ እኔ እየመጣው ነው። እሺ እሺ በቃ ሳምሪ ቻው ቻው። ከኔ የሆነ ያደበቅሽው ነገር እንዳለ እየተሰማኝ ነው። ኧረ እኔ ፍቅር ምንም ነገር አልደበቅኩም። ከዚህ በኋላ እኔ ትዳራችን ሰላም እንዲሆን ብቻ ነው የምፈልገው። ምንም ትዳሬን የሚጎዳ ነገር አላደርግም። እመነኝ። የዛሬው ደስታች ደግሞ የተለየ ነው። ቆይ ምን ተገኘ? ፍቅር ነው። ፍቅር እስከዛሬ አልነበረ? አዎ እስከዛሬ አልነበረ። ዛሬ ነው ፍቅር ያዘኝ። ዛሬ? አዎ ዛሬ። ተመስገን። ፈገግታሽን አየሁት። ፍቅራችን እንደ ድሮ ተመልሷል። ቆይ ለምን እንደዚህ አናደርግም? እንደ አዲስ እንዳገባህ ለምን አትጠይቀኝም? የሊ ጠይቄሽ እኮ አግብቼሽ እየኖርን ያለ ነው። ምንም እንደ አዲስ አልጠይቅሽ። ቅዱሴ በእናታችን ቀን ድጋሚ እናስታውሳት። ለእኔ እኮ ያቺ ቀን በጣም ልዩ ናት። አውቃለሁ የኔ ፍቅር። እሺ ያልሽኝ አገባሁሽ። አሁን ባልሽ ነኝ፣ አንቺ ደግሞ ሚስቴ ነሽ። እኔ ደግሞ እንደገና ለሚስትነት መጠየቅ እፈልጋለሁ። ግን እኮ በትዳር ላይ ትዳር አይፈቀድም ሜሊ። እባክህ አትቀልድ ቅዱሴ። አልቀለድኩም ሜሊ። እንዳገባሽ ከፈለግሽ መጀመሪያ ሳማናችን መቅደድ አለብሽ። እኔ መታሰር አልፈልግም። ኧረ እባክህ እሱን ቆይ ታየዋለህ። ከሰርጋችን ቀን በላይ ፕሮፖዝ ያደረገኝን ቀን በጣም ወደዋለሁ። ለእኔ ያን ቀን በጣም ትልቅ ደስታ ነበር። ከተጋባን በኋላ ራሱ ያን ቀን የለበስነውን ልብስ አስቀምጨዋለሁ። እንዴ እና አሁን ተነስተህ ልበስ ልትይኝ ባልሆነ? እንዴ እለዋለሁ። ተነስ ልበስ ቅዱሴ። እንዴ ሄሊ አትቀልጅ እንጂ በእናትሽ። ቅዱሴ እኔ ደስ እንዲለኝ አትፈልግም? እሱማ እፈልጋለሁ። በቃ ተነስ ልበስ። እንዲያውም ይሄንን እንድታደርግልኝ እፈልጋለሁ። ይሻላል። እሺ ደስ ካለሽ አድርግልሻለሁ። ይሄ መጣው። እሺ አመሰግናለሁ በጣም። ወይ እንዴት ደስ እንዳለኝ ብታይ። በጣም ነው ደስ ያለኝ። ከዚህ በኋላ እኮ የሚያስፈራራኝ ሰው የለም። ትዳሬን የሚበጠብጥ ሰው የለ። በጣም ደስ ብሎኛል። አዎ ግን መጀመሪያ ስልኩና ፒሲውን ማየት አለብን። እሺ ያው ልክ ነሽ። በቃ ቅዱሴ ሲተኛ ማታ አንቺ ክፍል ወይ ሌሊት እመጣለሁ። በቃ አንቺ ክፍል። እሺ እሺ። እንዴት ነው ግን አላማረብኝ? በጣም አምሮብሻል። እና እንዴት ነው እራት ምናምን እናዘጋጅና ፋ እናድርገው? አይ ችግር የለውም። ተይው፣ ያን ያህል ብዙ ማካበድ አልፈልግም።
እሺ በቃ እዛው እንጂ እናደርጋለን። እሺ አመሰግናለሁ። እሺ ችግር የለውም። እሺ የኔ ንግስት ሆኜ እኔ ደግሞ ንጉስሽ ልሆን። በፍቅራችን ዙፋን አብረን እንንገስ። የፍቅርን ቅባት አብረን እንቀባ። አግቢኝ፣ እንገባ። ያኔም እንደዚህ ነበር ያልከኝ? ያን የሚባል ነገር የለም፣ አሁን ነው። እሺ ይቅርታ። እና ታገቢኛለሽ? አዎ አገባሃለሁ። ንግስት ይሆንሻል። ንጉስ ይሆናል። ለፍቅራችን ዙፋን ዘላለም ታማኝ ሆናለሁ። እኔም ለፍቅራችን ዙፋን ዘላለም ታማኝ ሆናለሁ። አፈቅርሻለሁ። እኔም አፈቅርሃለሁ። ደስ በጣም ነው ደስ ያለኝ። ድጋሚ መጋባት እንዴት ደስ ይላል። በጣም ከዚህ በኋላ ዝም ብለን ነው የምንጋባው። እስቲ እንደምስ ያኔ ወይ በታሽን ወደዋለሁ ታውቂያለሽ? አውቃለሁ። ያኔ ምን ትወጂያለሽ? እኔ ሁሉ ነገር እውነት ሳምሪ ሳምሪ፣ አንቺ ሳምሪ የሚጠጣው አምጪልኝ። እሺ ደህና ነሽ መስኪ? አሁን ምን ይሉታል ወደ ኋላ መሄድ? ጥሩ ነው እንጂ ፍቅራቸውን እንደገና ለማደስ ይሆናል። የምን ፍቅር ነው የሚታደሰው? ማስመሰል ነው እንጂ። ቆይ አሁን ይሄ ምን ይጠቅማል እንዴ? ለማን ነው የሚያስመስሉት? ለእኛ ነው። ለማን ይሆናል? አይ ለእኛ እንኳን አያስመስሉም መስኪ። ለማን ብሎ ያስመስላሉ? እና የፍቅር ነው እያልሽ ነው? መጃጃል ነው እንጂ መጃጃል። እንዴ ቆይ አንቺ ለምንድን ነው እንደዚህ የተናደድሽው? ማ እኔ? ኧረ እኔ አልተናደድኩም። ከዚህ በላይ በጣም ተናደሻል እንጂ። አይ መስሎሽ ነው። ያው እንደ ቤተሰብ አብረን ብናሳልፍ ብዬ ነው፣ ወደ ኋላ ከሚመለሱ። አይ ለእነሱ እንኳን ወደ ኋላ መመለሱ ይሻላቸዋል። ምን ነው አንቺ እንደዚህ ሁሉንም አውቃለሁ አልሽ? ሁሉንም ባላቅም ያሳለፉትን የትዳር መሰናክል ግን አውቃለሁ መስኪ። አሁን እነሱ ሰላም ያስፈልጋቸዋል። በጣም ብዙ ስቃይ አልፈዋል። ግን ትዳራቸው በማንም ጠልቃ ገብ እንደማይፈርስ አረጋግጠዋል። ስለዚህ ደስታቸው ትላንትናቸው ላይ ከነበረ እንደ አዲስ ዛሬ ቢያከብሩት ምን ችግር አለ? በጣም ተቆርቋሪ ነኝ አልሽ። እሺ በቃ እኔ ገብቼ ረፍት ላድርግ። ነይ ነይ፣ ይሄን ብርጭቆ ማስተሽ ግቢ።
ይህ ነገር ማጥፋት አለብኝ። ሳምሪ ሳምሪ ንቂ ሳምሪ ተነሽ ተነሽ በእናትሽ መጣሽ እንዴት ነው? አዎ እዚህ ጋር ነው አይደል የተቀመጠው? አዎ